እግዚአብሔር ያወዳችሁም ከእነዚህ ውስጥ አንዱ ካለባችሁ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካሞች አላችሁ። ይቅርታ መጽሐፉን ያለው እሺ። እከካም፣ ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ካህኑ አሮን ዘር ነውር ያለበት ሰው የእግዚአብሔር እንጀራ ሊያቀርብ አይገባውም። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃ አይግባ። እከካም ቋቁቻም ካለ ወደ መጋረጃ አይግባ ይላል እግዚአብሔር። ጥያቄ እከካምና ቋቁቻም እግዚአብሔር ምን አድርጎት ነው ቤተ መቅደስ አይግባ እርኩስ ነው ያለው? እዚህ ጋራ ማለት ምን መሰል እያስረዳ ያለው አሁን እውር ሲባል የግዴታ አይን የሌለው ማለት አይደለም። አንካሳ ሲባል የግዴታ እግሩ የተቆረጠ ምናምን ማለት አይደለም። ተናገር ያለው እውር ሲባል በቃ እያዩ እንደማያዩ ማለት አይነ ልቦናቸው የተደፈነ ገባኝ። አንካሳ ማለት እሺ፣ አፍንጫ ደፍጣጣ ማለት ምንድን አፍንጫ ደፍጣጣ ማለት ሰምን ማለት ነው። እየገባኝ ነው። ማሻአላ። አይ እኮ ይሄ ደግሞ ለጣዖት የሰው አፍኝ በቃላ አፍንጫ እሺ፣ ገባኝ። የሰው ምናምን እሺ። አይነ መጭማጫ ምንድን ነው? እሺ፣ አይነ መጭማጫ ምንድን ነው? አይነ መጭማጫ ምን ማለት ነው? እስቲ አይኑ ትንሽ የሆነች ትንሽ አይን ያለው ቆው እንደዚህ እኮ አለ። በጣዖት ስርዓት እየተወለዱ አሁን እግዚአብሔር ማንንም ሰው ሲፈጠር ማለት እሺ እኔኛ አድርጎ ነው እግዚአብሔር ማንንም ሰው ሲፈጠር ማለት እሺ እኔኛ አድርጎ ነው እግዚአብሔር ማንንም ሰው ሲፈጠር አራሚታርጉ ጨረስከን? እሺ ቶሲ እግዚአብሔር አሁን ማንንም ሲፈጠር ጤነኛ አድርጎ ነው የሚፈጥረው። ነገር ግን ለጣዖት ሲሰው ማለት ከአንድ ሐሳብና ውሸት ነው። እሱ ራሱ ውሸት ነው። እግዚአብሔር ብዙ ነገሮች ይፈጥራል። እሱ አለም ፖይንታችን ተመልሶ ለዚህና እዚህ ጋር ምሳሌ አይነ መጭማጫ እከካም አለ። እሺ እከካም ምንድን ነው? እከካም ማለት እኮ በቃ ለጣዖት በቃ ንጽህናውን የማይጠብቁ ለጣዖት የሚያደርጉ ማለት ነው። እሺ ቋቁቻም ማለት ነው። ቆይ ነው ታጋ እንዴ ቋቁቻምስ ቋቁቻም ምን ማለት ነው? እኔ እስቲ አስረድ ምንድን ነው? በቃ ተምረና እንደዛ ከሆነ አይደለም። መጽሐፍ ቅዱስ እየተናገረ ያለው ማለት አንድ ነገር ልንገር። እሱ አንድ ነገር ልንገር። አንድ ነገር ሆሴ አየህ አይደለ? ዝም ትፈላሰፍበታለህ። መጽሐፍ ታውቀዋለህ። ጥቅቱን እኮ ዛሬ የሰማኸው አንደኛ የሚያወራው ሊትራሊ ስለ አንካሳ ስለ ቆማጣ ነው። በአሮን ሕግ መሰረት ወደ እግዚአብሔር ጉባኤ አንካሳዎች አይገቡም፣ ገብተውም አያውቁም። እናውቃለን። አንተ ግን ምን አልክ? እከካም ሲባል እኮ በቃ ለጣዖት ማለት ማስረጃ የለህም፣ ግን መጽሐፉ እንደዛ አይልም። አሁን ግን እንዳሳየው ከሆነ እግዚአብሔር እከካም ቋቁቻ ያለበት ነውረኛ ጎባጣ ካለ እግዚአብሔር አይወዳችሁም። እኔ እንግዲህ ያለብኝ አይመስለኝም። ካለባችሁ እንግዲህ አለ አሁን ማለት መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ አለ ኢየሱስ አሁን ጎባጣን ሲያድን እውሮችን ሲፈውስ አይተናል። ለእውሮች ቦታ ይሰጣል፣ ለአካል አይሰጥም ነው ኢየሱስ እንደማይሰጥ ነገር ኢየሱስ ቦታ የሚሰጠው ለዘሩ ብቻ ነው አይደለም። አይ ወላሂ ለዘሩ ነው። ምሳሌ አንድ ሴት ወደሱ መጣችና ምን አለችው? እባክህን ልጄን ፈውስልኝ አለችው። እሱ ደግሞ ምን አላት? አንቺ ውሻ ወደዛ ሂጂ አላት ኢየሱስ። ታውቃለህ? ዮሐንስ ወንጌል ላይ ካንቺ እሺ ታና ይነበብ ኢየሱስ አምላክ ነው ያደረገው። እኔ የተላኩት ለእስራኤል ብቻ ነው፣ ስለዚህ ወደዛ ሂጂ ብሎ አባራታም እያለቀሰች እባክህን እያለች እየለመነችው እባክህን ልጄን አሙብኝ ነው ልጄን አድርጋ እያለች እየለመነች እንደዛ ልክ ነገር አባራራት ይጣ እስኪ አንብበው። አንዴ ከናናይስቱ ደርሶ መጣ የዳዊት ልጅ ሆይ እዚህ ጋር አለው ሾች የተባለው ማን ነው? እሷን ሙሉ አንብበው መጀመሪያ ውሻት እሷን ነው። አይ እዚህ ጋር እሷን ሆኖ እሷን አላለ መጀመሪያ አንብበው እስኪ ሙሉ አንዴ። ለምን ከበደ ማንበቡ? ከዚህ በቃ አነበው ነው አንብብላችሁ። ከዚያ አንድ ሴት ከናናይ ወደርሱ መጣ የዳዊት ልጅ ሆይ ልጄ በርኩስ መንፈስ ተይዛ ትሰቃያለች፣ እባክህን ራልኝ እያለች ጮኸች። እርሱ ግን አንድም ቃል ሳይመልስላት ዝም አለ። ኢየሱስ እንደዛ እየጮኸች ዝም አላት። ተመልከቱ እንግዲህ ምን ያሰው እንደሆነ የመጽሐፍ ቅዱስ ደግሞ እንደ ሙስሊም እንዳይመስላችሁ እኛ እንደዛ ያታል። እንቀጥል። በዚያን ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ይህቺ ሴት እየተከተለችን ስለምትጮህ እባክህን አሰናብታት አሉ። ተከታዮቹ ከሱ ተሽለው ምን አሉት? እባክህን አሉት። እሱም እኔ የተላኩት ለእስራኤል ብቻ ነው፣ ለጠፉ በጎች ብቻ ነው ሲል መለሰ።
ሴትዮዋ ግን ቀርባ በእግሩ ስር ተንበረከከችና ጌታ ሆይ እባክህ ደን አለችው። ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም አለ። የእስራኤሎችን እንጀራ ውስጥ ለውሻ አልሰጥም። ውሻ ወሰደባት። ከዛ እሷም ጌታ ሆይ ብላ ለመነችው ይላል። አሁን አስበው አምላክ ነው ኢየሱስ። ይሄንን ልመልስልህ በተራ ኪሎ በተራ ሆሴ ጨርስ። ሆሴ መልሳለህ። አይ ይሄንን ተውና ማለት ባጭሩ ተናገርኩ የነበረው ማለት በቃ የተናገረ የነበረው ጣዖት አምላኪዎች የነበሩት ለነሱ ማስረጃ እንደዛ እንደው አሉ እኮ መጽሐፍ ቅዱስ ላይ አሉ። ብዙ አቅርባ አሉ ሳይሆን አቅርባ እንዴ ጣዖት የሚያመልኩ አሉ መጽሐፍ ቅዱስ ላይ ብዙ። እዚህ ጋር የሚያወራው ስለ እንትና ዘር ነው፣ ስለ አሮን ዘር ነው የሚያወራው። የአሮን ዘር ደግሞ ካህናት ናቸው። ወላሂ የአሮን ዘር ነው። ያው ተመከተ ለአሮን ነገር ነው የሚለው ያው ለአሮን ያው ከዘር ከአሮን ዘር አልተማርክም ወሲ ተማር እኮ ዘርክ እኮ ማለት አሁን ከዘር ውስጥ ሊኖር ይችላል። ጣዖት ማስረጃ አሉ። ጣዖት ምናምን የሚያመልኩ አሉ እኮ ማስረጃ አሉ። ማስረጃ ነው እያወራ ያለው እንጂ አሉ። አቅርብ ሲጀመር ጣዖት አምላኪ የእግዚአብሔር ጉባኤ ምንም ላይ አይገባም እኮ ጣዖት አምላኪ የእግዚአብሔር ጉባኤ አይቀርም። እንኳን ጣዖት አምላኪ ይቅርና ከካም አይገባም። ያው ከካም አይገባም የሚለው መጽሐፉ የት ነበር? በአላህ እሱማ ንጽህና ጠብቀህ መግባት ነው ያለበት። እጀ ሰባራ ለምን አይገባም? ይሄ እኮ ማለት የማይሰጥ ማለት እኮ ነው። ለነዳያን የማይሰጥ እሺ ጎባጣሳ አንተ ያየኸው ጎባጣ ጎበም እንዴ አንተ የምትለው እኮ ግራ ነው ማለት የቀለከው እንዴ ያለ ግራ እንዴ አይደለም። አይ አንተ አሁን ቀልደኛ ይቀርበው ይጫወታል። ያጀማ ይጫወታል። ተጫዋች ነው ወላይ ተጫዋች ነው። ከካም እያለ አይ ከካም ሲባል እኮ ሸምግለዋል። አታያቸውም? ሸምግለዋል። እሺ የሸመገሉ ናቸው። ስለዚህ አንተ አምላክ አው ሽማግሌዎች ናቸው። አንደኛው ደግሞ ወጣት ነው። ጎልማሳ ኢየሱስ ጎልማሳ ነው። ስላሴ ደግሞ ሽማግሌ ናቸው። ያው እዚህ ጋር መጽሐፍ ራሱ መጽሐፉ ላይ የሸመገለው አያህል ሽማግሌ በመንገድ 3 ሽማግሌ አለ። እነዚህ ናቸው አላህ የሚባለው ልብ ወለድ ነገር ግን ነብዩ መሐመድ ነው የመሰረተው የሚለውን ነገር እናንተ አያግባባን። ይገርማል። ኢየሱስ ራሱ አላህን ነው የሚያመልከው። ስለዚህ አንተ አላህ ልብ ወለድ ነው ኢየሱስ አምላክ ራሱ ልብ ወለድ ነው ማለት ነው። ኢየሱስ አምላክ ነው አላህ ነበር የሚለው እዚህ ነብዩ መሐመድ በቃ ነገ እናወራበታለን። ደህና ደር መርሐባ። ግን አየህ አይደለ ሄኖክ በምታወጣቸው ነገሮች በሙሉ ትያዛለህ። ምሳሌ አሁን አምላክ ላይ መጣ። አምላክ ያው 3 ሽማግሌ ነው አልኩ። ቀጥሎ አላህ አልከኝ። ይገርማል። አላህ ራሱ ኢየሱስ ያመልከው የነበረው አምላክ ነው። አምላክ ነው ኢየሱስ አላህ ነበር የሚለው ወጣ ሄደ። በቃ ይሄን ያልኳችሁ እንደዚህ ተጣጣቻላችሁ። ስለዚህ ወገኖቻችን በደንብ አዳምጣችኋል። እግዚአብሔር ሰዎችን ይገላል፣ አንደኛ ያስገድላል፣ ሁለተኛ ደግሞ ሽማግሌ ነው አይተናል። ይሄን ለመለስ የሚችል ካለ ይግባ። ዴቪድ ሰላም ብያለሁ። እንዴት ነህ? አላህ አልሐምዱሊላህ። ቆይ እንዴ የሚውታል ኡስታዝ ሰላም አለይኩም ኡስታዝ የሉም መሰለኝ። ኸይር እሺ ቀጥል ዴቪድ። ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ግን ቅድም ያነሳት ሀሳብ በጣም አሪፍ ሀሳብ ነው። ሁሉም ክርስቲያኖችን ወደዚህ ሊያመጣ የሚችል እኔም መልስ የምፈልገው መልስ ነው እና ልጠይቅህ እሱን ፓራፍሬዝ አድርጌ። ችግር የለውም ስማኝ መግናንዲ። እሺ ዛሬ ስራ ገብተሃል እንዴ? ስራ ቦታ ሄደሃል ዛሬ? ስራ ያው ተማሪ ነኝ እየሰራው ነው በለው። ወይኔ ስታዝን። እግዚአብሔር ደግሞ ምን አለ? ቅዳሜ ቀን ስራ የሚሰራ ካለ ይሙት ግደሉት አለ እግዚአብሔር። ቅዳሜ ቀን ማንም ስራ እንዳይሰራ ለምን ስለማለ? ምክንያቱ ደግሞ እኔ ያረፍኩበት ቀን ነው። እኔ ደክሞኝ ሰማይና ምድር ፈጥሬ ያረፍኩበት ቀን ስለሆነ ቅዳሜ ቀን እናንተም እረፉ እኩል እንድንሆን አለ። እረፉ ብሎ ከዛ አንተ ሰራህ ትሞታለህ ነው የምትለኝና አሁን እግዚአብሔር ይገላል ቅዳሜ ቀን ስራ ይሰራ አለ እና ማስረጃ አለ እኮ። አይ ማስረጃ ማውጣት አይጠበቅብም ብሎ አለ እኮ ነው። ስለዚህ አንተ ትሞታለህ ማለት ነው፣ ገሃነም የሚገባ ማለት ነው። አንተ ቅዳሜ ቀን ስለሰራህ 10ቱ ትእዛዛትን አታውቃቸውም እንዴ? አዲስ ኪዳን ላይ ነው። አዲስ ኪዳንም ይሰራሉ እኮ እነሱ። ስለዚህ ቅዳሜ ቀን ሰራ የት ነው የሚገባው? ቅዳሜ ቀን ስራ ይሰራ ካለ አመንግ ቴን ኮማንድመንት ነው ኦፍ ጋድ ከሚለው አንደኛው እናትና አባትህን አክብር፣ በሐሰት አትመስክር። ከነዛ ውስጥ ደግሞ አንዱ ሰንበትን አክብር ነውና ሰንበትን ካላከበርክ ያው ኦብቪየስሊ ትሞታለህ። ማሻአላህ። ስለዚህ አንተ ከሟቾቹ አንደኛው ነህ ማለት ነው። ለምን ዛሬ ስራ ሰርተሃል? ሞት ማለት ምን ማለት ነው? ስጋ የሞት
ቅድም ነፍሳዊ ሞት ነበር። አይ እኔ ጥያቄ ጠይቁ። ስጋዊ ወይስ መንፈሳዊ? እሱ ደግሞ ስጋዊ ብሎ መለሰልኝ። ስጋዊ ሞት ከሆነ ማን ነው የሚገድለን? ሰዎች እንግዲህ እሱን እናንተ ነገሩ ሰው ወይስ እግዚአብሔር? እሱን አልተማርኩም። እሱን አልተማርኩም። ማለት ትገደላላችሁ፣ በእግዚአብሔርም ሆነ በሰውም ትገደላላችሁ። ሳትማር ታዲያ ለምን ቅድም ታብራራለህ? ነፍሳዊ ሞት ነው አንተ ንገረኝ። እሱን ንገረኝ። አንተ ማን እንደሚገልህ እግዚአብሔር ወይስ ሰው? እንደዛ ካልክ እኔ እሱን አላውቅም ብለህ ከኛ ነው መጠየቅ ያለብህ። እኔም እንኳን እሱን አላውቅም። የሚገላቸው ማን እንደሆነ አላውቅም። ቅድም ነፍሳዊ ሞት ስትል ነበር፣ ስጋዊ ሞት ነው ሲልህ ነፍሳዊ ሞት ስትል ነበር። ቆይ አንዴ እሱ መንፈሳዊ ኩበትም እሱም አውዳለሁ አስረዳካለሁ። አውዱ ምን እንደሆነ አውዱን አውጣና አዳምጠኝ። እሺ አንዴ የምታርቀው ቅዳሜ ቀን ስራ የሰራ ካለ ይገደላል። አንተ ግን ማለት የሚገለን ማን ነው? እሱን አላውቅም ብያለሁ። ስለዚህ አንተ ነገር እግዚአብሔር ነው የሚገልህ ወይስ ደግሞ ሰው ልኮ ነው የሚያስገድልህ? እኔ እነግርሃለሁ። ብትጠይቀኝ መጀመሪያ ሜንሽን ባታደርግ እሺ እነግርህ ነበር። በቃ ንገረኝ። አንተ ንገረኝ። እሺ አንተ ንገረኝ። በቃ የነፍስ መሞት ነው ብለሃል። ንገረኝ አንተ። በቃ የነፍስ መሞት ነው ያልኩት ሰው ሲናገር በማስረጃ ስለሆነ በቃ የኔን ቃል ተወውና አንዴ የኔን ቃል ተወውና በቃ እኔ ተሳስቼ ላይ ሆነ ብቻ አንተ መጽሐፍ ባለቤት ነው አይደል? ይቅርታበልና አልቀጥል። እሺ ያው ይቅርታ። እኔ እኮ አልመችም። አሁን መልስልኝ አንተ። እሺ ሙሉን ለማብራራት ያክል 10 ኮማንድመንትስ ኦፍ ጋድ ከምንላቸው አንዱ ይሄ ሰንበትን አክብር ስለሆነ የቤተክርስቲያን ስርዓት ቢሆንም እሱ ከዛ ውስጥ አንዱን ሰንበትን ማክበር ብትሽር ትሞታለህ ነው። የምትሞት ደግሞ ሰው መጥቶ ይቀጠቅጥሃል አይደለም። አውዱ ምንድነው? ስትሞት በነፍስ ትጠየቅበታለህ ነው። ይሄ ደግሞ ክሊር ሆኖ ኦሪት ላይ ያለ ነው። ስለዚህ የምናከብረውም ነው አይደለም። ሰንበትን ይቅርና ሌላ በዓል ጨምራ ቤተክርስቲያኗ እኮ 30ውን ቀን ከፋፍላ እያከበረች ነው። ይሄ ጠፍቶ አይደለም የምጠይቀው ሰውን ለማደናበር ካልሆነ ቅድም ያነሳው ፖይንት ልክ ስላልሆንት ማለት ነው። በጣም ጎበዝ። ቆይ አንዴ በጣም ጎበዝ ነው። አንዴ ቁመህ እናውራ። አንደኛ ማስረጃ የለህም፣ እሱ ላይ እመጣልሃለሁ። ከማስረጃው በፊት ግን ቅዳሜ ቀን ስራ የሰራ ካለ ምን ይሆናል ማለት ነው? ይሞታል። አስረግጬ ነው የምነግርህ። አመሰግናለሁ። ስለዚህ አንተ ራሱ ከሟቾቹ አንደኛው ሟች ነህ። ቆይ አንዴ እዚህ ጋር ሚውት ላድርግህ። ስለዚህ አንተ ራሱ ምንድነህ? ከሟቾቹ አንደኛው ሟች ነህ። ቅዳሜ ቀን ስራ በመስራት እግዚአብሔር ይገልሃል። ጨርሰናል። አሁን ቀጥሎ ግን ሞቱ ሰማይ ላይ ነው ብለሃል። ማስረጃ እስኪ የት ቦታ ላይ ነው ሞቱ? ሰማይ ላይ ነው ሳይሆን ስትሞት በነፍስ ትጠየቃለህ ነው። ማስረጃ ክሊር እኮ ነው። ማስረጃ እሱ ራሱ የጠቀስከው ጥቅስ ይብራራ። እሺ የትኛው ጥቅስ ላይ ንገረኛ ቦታውን። አሁን አንተ ያወጣው ሰንበትን መሻር። እሺ እኔ ምንድን ነው ያወጣሁት? ቆይ አንዴ እኔ ምንድን ነው ያወጣሁት? እኔ ይኸውልህ አሁን ክሊር አድርጌ ነው ከፈለክ ያወጣሁት ምንድን ነው? ማስረጃ የለህም በፊት ያለ ቆይ ረሳቀይር የትኛው ቦታ ላይ ምኑን ነው ማስረጃ የምትለኝ? አሁን የጠቀስኩ ቦታ ምንድን ነው? አንተ ያወራኸው ላይ እኮ አልከኝ አይደል? ምንድን ነው ያወራሁት? ሞቱ የመልቂያማ ወይም ደግሞ የትንሣኤ ቀን እንደሚጠይቅ ማስረጃ ተነስቶ የመልቂያማ ወይም የትንሣኤ ቀን ጠይቃለሁ። ማስረጃ አምጣ መጀመሪያ። እኔማ እኮ ቅድም እኮ ይቅርታ ጠይቄያለሁ እኮ እኔም ይቅርታ ጠይቃለሁ። ስለዚህ አንተ ማስረጃ በቃ አንዴ ቤት አግላራ ደግሞ በቃ አልፋ የለም ማስረጃ። ስለዚህ ሚውት አድርግ። በቃ ይሄን ያልኳቸው አያቸው። በዚህ ይሄዳሉ መጨረሻ ላይ ያዝ ሚውት አድርግ። ሲያስወራኝ ላውራ አስወራኝ እንዴ አንዴ አስወራኝ። ምን ነካ? ችግር የለውም ሚውት አድርግ። እያወራህ እኮ ላውራችን ጆሮን ተጠቀመው። በቃ ጀግና ነህ። ሁላችሁም ሰምታችኋል። ቅዳሜ ቀን ስራ የሰራ ክርስቲያን ካለ ይሞታል። ወገናችን ከዚህ በኋላ ሚውት ካሳ ትወርዳለህ። ሰምተኛል። ሚውት አድርግ። ተአደብ። ቀጥሎ ስጋው ሞቱ የመልቂያማ ወይም የትንሣኤ ቀን ነው ብላ ማስረጃ የለውም። ይቅርታ ጠይቋል። እኔ ግን ማስረጃ ላቀርብና ላስተምርህ። እሺ ተማርከኒ ቤተክርስቲያን ያደበቀችን ላስተምርህ። ተመከት ምን እንደሚል የሻረው ስራ የሰራበት ቢኖር አለ ይሙት። ስራ የሰራበት ሰው እርሱ ከህዝቡ ተለይቶ ይጥፋ። ከህዝቡ ተለይቶ ህዝብ የሚባል ነገር ያለው ሊጠፋም የሚችለው ምድር ላይ ነው። ስለዚህ እግዚአብሔር ይጥፋ ብሎ ያስቀመጠው ምን ላይ ነው? ምድር ላይ ነው ማለት ነው። ለምን ይጥፋ ብሎ እንደሚሞት ተናግሯል። ኢቭን በሙሴ ህግም ደግሞ ይገደላሉ። ቅዳሜ ቀን ስራ የሚሰራ ካለ እግዚአብሔር ይገለዋል። ምን ትላለህ? ሄደ ይመቸው ከሄደ። እሺ አማኑኤል ሰላም ብያለሁ። አይ ቲንክ ሆሴ ይቀድማል። ሆሴ ሰላም ብያለሁ።